ያስቸግረሽ አንቺ ነሽ። ፌቨን አይጡ ሌሊቱም ሙሉ ቁጭት ያለሽ የዮኒ ማኛ ቪክተም ነኝ። ያው ሰባብርሻለሁ። የስ የኔ ነሽ። እኔ ነኝ ድምጥ ማጠሽን ማጠፋው። ብቃቱ አለኝ። አንተሻ ብቃቱ አለኝ። ከዚህ በኋላ ኑ አስጣጥቄ አስቀምጥሻለሁ። ደም እንድታልሺ ነው ማድረግሽ። እኔ ሞክሪ፣ በጌታ ነኝ ሞክሪኝ። ዝምታዬ ምን አድርጓል? እናንተ እኔ ላይ እንድትፈነጩ አድርጓል። አላረገውም። ያን ወንጌል ልክ ነው። ዮኒ ማኛ ስህተተኛ ነው። ትክክል፣ ወንጌል ትክክል ነው። ለዛ ንስሐ በጌታዬ እገባለሁ። ግን እኔ ላይ ለሚጸዳዱ አልፈቅድም። ብሪንግ አቤል አቡና ነገርኩ። አንተ የውቃቢ ጀበና ይመሰልክ መቼም የማያልፍልህ መቼም በክርስትና አንድ መድረክ ተሰጥቶ ያልሰበክ ሰው ስታሳድቱ ላለ ምን ልታመጣ ፈዛል ስትሉ አልነበር እንዴ? አሁን አለመፍዘዜን አሳያቸዋለሁ። የውቃቢ ጀበና ናት። መቼም ወንጌል ተሳክቶልህ አንተ ቦታ ላይ አደርስ። ስለዚህ አሁን እኔ ጋር ልሳፈጡ ለምትሉ መልሳለኝ። እኔ ጋር ለምትሳፈጡ ሞክሯት። ከዚህ በኋላ እንቁርቲ ነይ ሞክሪ። አንቺ ዝፍዝፍ አሮጊት ነይ ሞክሪ። እንቁርትዬ ከሞን ኦሮሞ ጋር መደበቅ የለም። ገጥመናል። የኦሮሞ ህዝብ ለእኔ ፎንቃዬ ነው። ድትዜ ሞክሪ። ነይ የት ልትሄጂ? እንቁርቲ ነይ እንቁርቲ ነይ። የትማ ከማን ነው ከፍራውል ጋር ያለሽን እዛው ጨረሽ። ለፍራውል መደረብ አልፈልግ አይደል? አልደረብም መቼ። ፍራውል ጓደኛዬ ነው። ይረዳዋል ምናምን። አዎ ሲረዳኝ በቃ $100,000 እየረዳኝ ነው። ሀብታም አልቅስ። $100,000 እየረዳኝ ነው ፍራውል። ታንቃችሁ ሙቱ። በሚሊዮን አሁን ሊያደርግልኝ ነው። በሚሊዮን ታንቃችሁ ሙቱ። ፍራውልን በተአምር እዚህ ሚዲያ ላይ የማልናገረው ሰው ፍራውል ኢቲቻ ተሰማለ። ፍራውል $1,000,000 ብትሰጡኝ ጌታ ምስክሬ ፍራውል ኢቲቻን ወጥቼ አልሰድበውም። $1,000,000 ነው ማውራችሁ። $1,000,000 100 ሚሊዮን ነው ማውራችሁ። $100,000,000 ብትሰጡኝ ፍራውል ኢቲቻን ወጥቼ አልሰድበውም። ብቻውን እያለ ቆም ያለው ከጎኑ አሁንም ከጎኑ ነኝ፣ ወደፊትም ከጎኑ ነኝ። አልከዳውም። ይሁዳ አይደለሁም፣ ባንድ አይደለሁም። እኔ ሰው ስለተነሳበት አብሬ የምነሳበት ሰው አይደለሁም። ተሙሻን ወንድሜ ነው። መቁ ወንድሜ ነው። ሙሌ ከቢራ ወንድሜ ነው። ቴዲ አዋሳ ወንድሜ ነው። አልነሳባቸው። ይስ በመሃላቸው አልገባውም። ቴዲ አዋሳና ፊራ ሲነጋገሩ ባይነጋገሩ ደስ ይለኛል። በውስጥ አውሩ ብያቸዋለሁ። እንደ ወንድም በወንድሞቼ ላይ የምነሳ አይደለም። እህቶቼ ማከብ ቲቲ ካናዳ፣ ቲቲ ሻዬ ሶሻል ሚዲያ ላይ ኤልሽዬ፣ ኪዱ የምወዳቸው ማከብራቸው እህቶቼ ናቸው። አለካቸው ኤልሻዳይ እማልነካት ሴት ቲቲ ማሂ ኪችን ኩዊን ኦፍ ሳባ እማልነካቸው እህቶቼ ናቸው። አልነካቸው። አክባሪያቸው ነኝ። ቡካዬ የኔት ቡካ በፍጹም አልነካትም። ብዙም ማከብራቸው እህቶች አሉኝ ሶሻል ሚዲያ ላይ። ተግባባል። እማልነካቸው እህታለሁ። ጂጂ ዘቤሎ የስ ጂጂ ዘቤሎ፣ መሲ ብርጅስቶን፣ ጉቺዬን አልነካትም። አላበሻ ሬስቶራንት ሳራ አላበሻ አልናገርም። ቅንነት የስ ቅንነት አልናገራትም። ማልናገራቸው ሴቶች ይበልጣሉ። እማከብራቸው ሴቶች ይበልጣሉ። ግን እንቁርቲ መቼም አልፈታሽም።
አልቅሰሽ ይቅርታ ጠይቀሽ የዛኔ ፈታሻለሁ። እንቁርቲ ዙዙዬማ ዙዙ ናት። እንቁርቲ አልፈታሽ። መቼ እንደምፈታሽ ታውቂያለሽ? ዮኒ ይቅርታ ዋሽቻለሁ፣ በአንተ ላይ ዋሽቻለሁ። እኔ በልጆቼ ድረሱ ብያለሁ። የእሷን ልጆች ከሰደብኩኝ ጂጂ ክያ እንደዚህ ያለች ልጆችሽ አዞ ናቸው በሽተኛ ናቸው ብላ አለች ያልኩትን ኤዲት አድርጋ እኔ እንደሰደብኩ አድርጋ መጣለች። ነው እንቁርቲ ዝሆንዬ መደበሪያ ናት ወይ? እዮዳብን ፈትቻለሁ። ለምን? ሀቅ ስላወጣ ሀቅ ተናገረ። ሊሰድበው ፈልጎ ፍራኦል ኢቲቻን ደውሎ ቼክ አድርጎ ከዛ ሳይ ይቅርታ አለ። በቃ ይቅርታ አለ። እዮዳብ ይቅርታ አለው ፊራ። ለምን? እውነት ይዤ ነበር እኔ። የኔን እውነት ግን በሚጠላው ሰው ፍራኦል ኢቲቻን ሲቀጠቅጥ የሚውል ክስ ድረስ የደረሱ ሰዎች ናቸው። እዮዳብ ነው ንጉስ እዮዳብ ብሎ ስሙን ይጠራል። ንጉስ እዮዳብ ብራዘር አክባሪ ነን ከዚህ በኋላ። ለምን? ልጣላ ሲያትል መጥቻለሁ ናውጣ ብዬ እኮ እኔ ልባም ነኝ ነው ዳይ ግን አየሁት። ንጉስ እዮዳብ ይመች። ሞጣ እውነት አለው። ሞጣ ይደላኛል። እኔ ሞጣ ከነ ምናምኑም ድምቀቴ ነው። ድምቀቴ ሞጥሻ አዝግ የሆነ ሰው ነው። ይመቸኛል። ሞጣ ይችላል። እንደፈለገ ፖለቲካ ቢያደርግ ሞጣ ይመቸኛል። እቺ ደረቅ ቴምር የምትባል ድርቆት እኔ ተስፋ ነው ማስቆርጥሽ። ህይወትሽን እውነቴን ነው የምልሽ አንጎል እንድትሆኝ ያደረገሽ የደረቅሽ መውለድ ማትቺ እዚህ ወንዶችን ባልሽን አሳብደሽ ገለሽ የለ ተናገሪ። አደባባይ ውጪ። ባልሽ ሞቷል አልሞተም? ማፊዬ በጣም አግኝቼው የነበረው ለእኔ አክብሮት እግዚአብሔር እንኳንም እኔና እሱ ጸበኛ ሆነ። አንዳንዴ ጸበኛ ሆነ ወዳጅ የምትሆነው የመጨረሻ ወንድም ይሆናል። ለማንም ያልነገረውን ሚስጥር ማፊ ለእኔ ነግሮኛል። ለማንም ጌታ ምስክሬ ማፊ ጥሬ ስጋ ለማንም ያልነገረውን ሚስጥር ለእኔ ነግሮኛል። ማፊዬ እኔ ወንድሜ ነው። ሌላ ማፊዬ እንኳንም ተጣላን ጌታ ምስክሬ ለማንም ያልነገረውን ሚስጥር ለእኔ ነግሮኛል። this is my brother። ስለዚህ እማያቸው ሰዎች አሉ። ናርዲ ጣሊያን ያለችው እህቴ ከነናቷ ከነባሏ ከነልጆቿ ነው የሚወዱኝ። እኔ ቤተሰቤ ነው የምትመስለኝ።